እሺ ይሄ ምን ማለት ነው? ዳንኤል እንግዲህ የንጉሱን መብልና ወይን ጠጅ አልጠጣም ሲል በእነሱ ላይ ደግሞ ምግብ እንዲያበላቸውና ወይን ጠጅ እንዲያጠጣቸው በእነሱ ላይ ምን ያለ ሰው አለ? የተሾመ ሰው አለ። ይሄ የተሾመ ሰው እንደዚህ አላቸው፣ በንጉስ ቤት ካሉት መካከል ከተማሪዎች መካከል ከስታችሁ እንደሆነ አጠገባችሁ ያለውን ሰው ከጌታ ጋር ብትከሳም ክብር ነው በሉት። ቢከሳም ክብር ነው፣ ጌታ አላከሳውም። በእርግጥ ግን እስቲ በሉት፣ እስቲ ከጌታ ጋር ሆነ መክሳት ይሻላል በሉት። ክብር ለኢየሱስ ይሁን። ዘማሪው ሲዘምር ምን አለ? ዙሪያዬን አጅቦት ወታደር በቄሳር ሰገነት ከማደር ደምንባ ያፈሰስኩ ለጌታ ይሻለኛል ለኔ ጎልጎታ። ክብር ለኢየሱስ ይሁን። ዙሪያዬን ምን ብሎ አጅቦኝ ወታደር በቄሳር ሰገነት ከማደር ደምንባ ያፈሰስኩ ለጌታ ይሻለኛል ለኔስ ጎልጎታ አለ። ጎልጎታ ይሻለናል። አሜን አሜን አሜን። እና ከነዚህ ወጣቶች መካከል ልትከሱ ትችላላችሁ። ብትከሱ ደግሞ እኔ ነኝ ተጠያቂው። ከሹመቴ እነሳለሁ፣ ከደረጃዬ እወርዳለሁ፣ በንጉሱ ታስፈርዱብኛላችሁ። ይሄንን ነገር አላደርገው ማለት ከዛን ለመኑት። ይሄ ሁሉ ልመና ለምንድን ነው? ለሹመት ነው? አልረክስም ብለው እኮ ነው፣ ላለመርከስ ነው። ይሁሉ ለመኑት። እባክህ አይ ከከሳችሁን የተጠያቂ ስለሆንኩ አልሰጣችሁም። ሚገርም ነው። ስጋ ብሉ አልበላም ብለው እኮ እየተከራከሩ ነው። ኧረ ጠጣ አልጠጣም። እኛ ብንሆን እኔ በሆን ልበልሽ በኋላ ጌታ ምሕረት ለምናለሁ። ጌታ ወይ እባክህ የትምህርቱን በር እኮ የከፈትከው አንተ ነህ። ያው አንተ በከፈትከው በር ነው የበላሁት ነው ምንለው። አንተ በከፈትከው በር እኮ ነው የጠጣው ነው ምንለው። ዳንኤል ግን አላመቻቸም። አንረክስም፣ ጥራጥሬ ስጡን፣ ጎመን ምናምን ቅጥል ጎመን ምናምን ካለ ጎመን ምናምን ካለ ወይ ቆሎ ምናምን ጥራጥሬ ነገር ካለ ስጡን። ከሱ ጋር ደግሞ ምን ውሃ ጨምረ ንጹህ ውሃ፣ ኢየሱስ ጌታ ነው፣ ንጹህ ውሃ ጋር ስጠን። ከዛስ 10 ቀን ያክል ምን በለን ፈትነን እስከ 10 ቀን ድረስ እነሱ ስጋና ወይን ጠጅ ይጠጡ፣ እኛስ ጥራጥሬና ውሃ እንጠጣለን። በንጉሱ ቤት ካሉት ይልቅ እኛ ከስተን እንደሆነ የወደድክበትን አድርግብናል። አያችሁ፣ ተወራረዱ በጌታ ኢየሱስ ጌታ ነው። አንተ ላይ ይፈርዳሉ አይደለ? አንተ በሹመት ላይ በስራ ላይ ይመጣሉ አይደለ? እንደዚህ ከሆነ አሉ አንተ የምትቀበለውን ፍርድ እኛ እንቀበላለን። በአንተ ላይ የሚመጣ ቁጣ በእኛ ላይ ይምጣሉ። በአንተ ላይ የሚመጣ ዱላ በእኛ ላይ ይምጣሉ። እኔ ጌታን ብዬ እኛ የእስራኤልን አምላክ ተከትለን ያህዌን ተከትለን ሕጉን ተከትለን ጥራጥሬ በልተን በ10 ቀን ውስጥ የከሳን እንደሆነ በአንተ ላይ በስራ ላይ መተን እንደሆነ በአንተ ላይ የሚመጣው ፍርድ በእኛ ላይ ይምጣ ብለው ወሰኑ። ወይኔ አጠገባችሁ ያለውን ሰው ክርስትና ውሳኔን ይጠይቃል። ዛሬ እኛም ጌታን ስንከተል እንዲህ ወስነን ጌታን መከተል አለብን። ያገኘናቸው መልካም እድሎች ለመዋሸትና ጌታን ለመካድ ምክንያት ሊሆኑ በፍጹም አይችሉም። ማቴዎስ 16:24 ላይ ሲናገር በዚያን ጊዜ ኢየሱስ ለደቀ መዛሙርቶቹ ማንም በኋላዬ ሊከተለኝ የሚወድ ምኑን ይካድ? ምኑን ይካድ? ራሱን ይካድ፣ መስቀሉንም ተሸክሞ ዕለት ዕለት ምን ይበለኝ ይላል? ይከተለኝ። ይሄ መስቀል ምንድን ነው? ስለ ክርስቶስ መልካም እድሎች ሲመጡ ቅልቅል ከሆነ ይቅርብኝ ማለት መስቀል መሸከም ነው። ክብር ለኢየሱስ ይሁን። ሃሌሉያ። እግዚአብሔርን ወስኖ መከተል። እስቲ አሜን በሉ። እስቲ እግዚአብሔርን በሉ። እስቲ ወስኜ በሉ። እስቲ እከተላለሁ በሉ። ክብር ለጌታ ይሁን። እነዚህ 3 ወጣቶች ወሰኑ።